ሰላም እንደምን ሰነበታችሁ ውድ ተመልካቾቻችን ያላችሁን ዜናዎች ይዤላችሁ የቀረብኩት እኔ መክሊት ለማርያም ነኝ አብራችሁን ቆዩ የመጀመሪያው ሩብ ዓመት የማጠቃለያ ፈተና በቀጣይ ሳምንት የሚሰጥ ሲሆን በእለቱ ተማሪዎች እስከ 6 ሰዓት ተኩል ወይም ግማሽ ቀን ብቻ እንደሚቆዩ ተገለጸ ከህዳር 15 ቀን ጀምሮ ከ2 ሰዓት ተኩል በኋላ አርፍዶ የሚመጣ ተማሪ የአርፋጅ ቅጽ ላይ እንደሚመዘገብና መታወቂያ ጋር ተያይዞ የሚፈጠሩ አለመግባባቶችን ለማስቀረት ሲባል መታወቂያ ሳይዝ የሚመጣ ማንኛውም ወላጅም ሆነ አሳዳጊ ምንም አይነት ምክንያት ተቀባይነት እንደማይኖረው በማሰብ እንዲዘጋጁ ሲል ትምህርት ቤቱ አስታውቋል። የጥያቄና መልስ ውድድር ከአንደኛ እስከ 4ኛ ክፍል ባለው ግቢ የተደረገ ሲሆን በውድድሩ ከአንደኛ እስከ 3ኛ ለወጡ ተማሪዎች የማበረታቻ ሽልማት ተበርክቶላቸዋል። Do you expect that you're going to start first or you're not going to take the run? የብሔር ብሔረሰቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በደመቀ ሁኔታ ተከብሮ ውሏል። ለ12ኛ ክፍል ተማሪዎች አንደርስታንዲንግ ኤንድ ማኔጅ ዩር ኢሞሽን በሚል ርዕስ ስልጠና የወሰዱ ሲሆን ስልጠናው የተዘጋጀው በካውንስሊንግ ኤንድ ጋይዳንሲንግ ክበብ አስተባባሪነት መሆኑ ተገልጿል። ደስ ካላችሁ ደስታችሁን ኢንጆይ ታረጉታላችሁ። ሐዘን ከሆነ ድብርት ከሆነ ግራ መጋባት ከሆነ ደግሞ እሱን አክሰፕት ነው የምታረጉት። እሺ አክኖሎጂ ያረግ ነው እንቀጥልና ከዛ ስሜት አንርቅም። ኤክስፒሪየንስ ነው የምናደርገው። ሁለተኛው ምንም ስሜት ይሰማን ከዛ ስሜት አንሮጥም፣ እዛው ነው የምንቆመው። ለምሳሌ አንድ ልጅ እዚህ ጋር አስወጥቼ እንዲያወራ ባረገው ቢፈራ ቢንቀጠቀጥ ፈርቶ ቢቀመጥ the next time ይህንን መድረክ ማየት አይችልም። የልዩ ፍላጎት መምህራን ለተማሪዎች የክህሎት ስልጠና አዘጋጅተው እየሰጡ መሆኑን ተናግረዋል። የዓለም የህፃናትን ቀን አስመልክቶ በተደረገው የአልባሳት ድጋፍና በፕሮግራሙ ንቁ ተሳትፎ በማድረግ የምስጋና ሰርተፊኬት ተበርክቶልናል ሲሉ ርዕሰ መምህርቷ ገልጸዋል። ከዜናዎቹ ጋር እኔ መክሊት ለማርያም አብራችሁ ነበርኩ። እስከ ሳምንት ቸርን ሰንብቱ።